ብር አይበረከትልኝም ሰራለው ብር የት እንደምድ አላቀም ቁም ነገር ሳልሰራበት ይጣፋብኛል ለምትሉ በተለይ ደግሞ የማዳም ቅሞስ ስደት ያላችሁ በደንብ አዳምጡኝ ሁለት ምስጥር ለማመን የሚከብታችሁ ነገር ነው የሚነግራችሁ ማለት ነው አንደኛው ብራችሁ በረካ እንዲያገኝ ከአሰራችሁ እጅ እንደወሰዳችሁ የምትቀሩት አያ ነገራችኋለሁ ብራችሁ በረካ እንዲያገኝላችሁ ቀጥታ ከአሰሮቻችሁ እጅ የወራችሁ ደሞ ስትወስዱ ቦርሳ ውስጥ ሳታስገቡ ወይ ኢትዮጵያ ሳትልኩ እዚህ ላይ ብር ላይ የአላህን አያት ይቀሩበታላችሁ አያዋን ስሟን ነግራችኋለሁ ስንቴ እንደምትቀሩበትም ነግራችኋለሁ ሁለተኛ ደሞ የሚነግራችሁ ለማማን የሚከብታችሁ ነገር ከ180% አሰሮቻችን የሰራተኛ በረከት እንዳያገኝ የሆነ ነገር ይሰራሉ እሱም በቁርአን አያ የምትቀራ አያ አለች እቺን አያ ቀርቶ ከሰጡን ብራችን መቼም በረከት አያገኝም ከ180% ለምን እንዲህ ያረጋሉ ምክንያቱም ሰራተኛ ከጠገበ ብር ከያዘ አይቀመጥም ይሄዳል ሀገሩ በቃ ብዙ ነገር ስለሚያስቡ ሰራተኛ በእጁ ላይ ብር እንዲበረከትና እንዲቀመጥ አይፈልጉም በዛም የተነሳ እቺን አያ በደሞዛችን ላይ ቀርቶ ይሰጡናል ማለት ነው ስለዚህ እቺ እነሱ ደሞዛችን ላይ ቀርቶ የሚሰጡንን አያ አልናገርም ምክንያቱም ሀበሻ ተንኮል ስለሚቀድመው ለተንኮል ስለሚጠቀሙት እኔ እሱን አልናገራቸውም ነገር ግን እናንተ ከነሱ እጅ እንደወሰዳችሁ ብራችሁ በረከት እንዲያገኝላችሁ የምትቀሯት አያ ነግራችኋለሁ ማለት ነው እሱም ሱረቱል ቁረይሽ ነው ሱረቱል ቁረይሽ ሌላ ቁረይሽ ኤላፊህም 7 ጊዜ ቀርታችሁ ከፈለጋችሁ ኢትዮጵያ ላኩ ከፈለጋችሁ አካውንታችሁ ውስጥ ቁጭ አርጉ ከፈለጋችሁ ደግሞ ቦርሳችሁ ውስጥ ቁጭ አርጉ እንደፈለጋችሁ አድርጉ ነገር ግን የወራችሁ ደሞዝ እንደወሰዳችሁ ሱረቱል ቁረይሽን 7 ጊዜ በደሞዛችሁ ላይ ከቀራችሁ ብታፍሱ ብራችሁ አያልቅም ወላሂ ስሙ ወላሂ 100% ነው የሚነግራችሁ ማለት ነው ስለዚህ የቁርአን ምስጥራቶችን ለማወቅ እንሞክር ሚላችሁ ይሄ ነው የቁርአን ምስጥራቶች ማለት አያውን ለምን እንደሚቀራ ስንት ጊዜ እንደሚቀራ በስንት ሰዓት እንደሚቀራ ይሄን ካወቃችሁ ማለት ነው ልክ እንደ አረቦቹ እንደፈለጋችሁ ትለብሳላችሁ እንደፈለጋችሁ ትረግጣላችሁ አንዳንዴ አይገርማችሁም ዛሬ ለብሰው ነገ ሲቀይሩ ብራቸው አያልቅም እንደምትሉበት ቤት የለም ስለዚህ እናንተም እንዲህ ትሆናላችሁ የቁርአንን ምስጥራት ይዛችሁ የምትሄዱ ከሆነ እንዲህ ትሆናላችሁ ምክንያቱም ቁርአናችን ብርና ርዝቅ ብቻ ነው ካወቅነው ሰዓቱንና ጊዜውን ወቅቱን አውቀን ምንቀራቸው ምናነባቸው አያዎች ራሳቸው የቻሉ ምስጥር አያዎች ሞልቷሉ ማለት ነው ስለዚህ ወዳችኋለሁ ሰላም አለይኩም